ስታሰር የነበረችው እህት እንግዲህ ቪዲዮ ሊሰራ ነው ብዬ በሚልከላት ሰዓት እንደሰራው ሀጂ አሳስቷት ነው ቪዲዮ ሰርቶብሻል፣ ስለዚህ ሌባ ናት ሰርቀኝ ሄዳለች ብሎ ቪዲዮ ሰርቶብሻል ብሎ 30 ሺህ ብር ተቀምጦልሻል ይሰጥሻል ተብለ እህቷ ነው የምትናገረው። ይሄን ያላመናችሁት ምንድን ነው የምታሙት? እህቷ ትዋሻለች። ለሀቅ ከቆማችሁ እያንዳንድ ይሄን የሚሰማ ለሀቅ ከቆምክ እህቷ ይሄን አክል የተናገረች እናንተ ችላ ብላችሁ ካለፋችሁት ሁላችሁም ዘው ሊማቸኛል። እንግዲህ 30 ሺህ ብር ሊሰጣት በእኔ እንግዲህ አንድ ቀን አንተ ብለን ጸራችኝ። እዚህ አዲስ አበባ እያለሁ ታምም እያለሁ ራሱ ሀጂ እንዴት ነው ብላ ነበረ የምታናገረኝ። ግን አዋሉ ተቀያይሮ በ30 ሺህ ብር አስሯት ቤቷ ላይ እንገኛለን ያለው ሰውዬ ማኪና ኮንትራት ይዞ ቢሮ ነው የወሰዳት። የእሱም ብቻ አይደለም ከታላላቅ ሰዎቹም አሉበት በዚህ ጉዳይ። ስለዚህ አላህን እንፍራ ይላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ እንግዲህ ሙቤ በውስጥ አውሩ ትሉኛላችሁ። እዚህ ጋር እያየሁ ነው ኮሜንት። ሀባይቢ ችግር የለም በውስጥ እኮ ማውራት እንችላለን። ለምን ለእሷ በውስጥ አውሪ አትሏትም? ቤቷን ከፍታ ስትለፈልፍ የነበረችው ከቅድም ጀምሮ እሷ አይደለችም? ውሸት ነው ሙቤ የሰራው ቪዲዮ። እኔ ታቁኛላችሁ ከነ መረጃው ነው የምመጣው አይደል እንዴ? ለዚህ ነው ቪዲዮቹ ይሄን ያህል ለዛ ነው የሁሉ ሰው የሚያዩት አይደል እንዴ? ይሄን ቪዲዮ ሰርቼ አሁን የገባሁት አድርሶላት ሜንሽን አድርጓት። ለእሷም ለዛኛውም አልደወሉልኝም ሀጂ ይላለሁ። አድርሱላቸው። ሀጂ መምጣታቸው እኛ ጋር አይቀሩም፣ ይመጣሉ። ስላመማቸው ነው። ህንድ ለሕክምና ሄደው ነው። ከፈለጋችሁ ፎቶ አሳያችኋለሁ። በጣም ታሟል። ስለዚህ መረጃ አለን፣ ሌላም መረጃ አለን። ታብታብ አድርጉ። 1400 ሰዎች እኔ እንጃ 100 ሺህ ብቻ ታብታብ ስታደርጉ ትንሽ በኪሎ ብላችሁ ታስባላችሁ። ግን 1400 ሰዎች እስኪ ቴሌግራም ላይ የተቀላቀላችሁ ስንት ናችሁ? ከኔ ባዮሰብ ቴሌግራም ሊንክ አለ፣ እዛ ላይ ስንታችሁ ገብታችኋል? ተቀላቀሉ እስኪ በሉኝ። እኔም ተቀላቅያለሁ፣ ገብቻለሁ። ቴሌግራም ባዮስ 2 ይመጣላችኋል። አንዱ የዩቱብ ነው፣ አንዱ የቴሌግራም። ቴሌግራሙ ላይ ግቡና ተቀላቀሉ። ቴሌግራም ስሙ አንድነት ኃይል ይላል፣ ወይ ሰርች አድርጉት። አንድነት ኃይል ነው ይላል። አዎ አንድነታችን ኃይል ነው አይደል እንዴ? ይሄ ነገር መቆም አለበት። እኔ እንኳን ባሰሙኝ ከኔ በለጡ ትልልቅ ኡስታዞች ይሄን መልእክት እያስተላለፉ አቁሙ ሲባል ለእነሱ እንኳን ቦታ አልሰጠቻቸውም። በነገራችን ላይ ከኔ በለጠ ትልልቅ ኡስታዝ ያስተላለፈው መልእክት አለ። ይሄ ነገር ይቁም ስንላችሁ አታምኑኝም። ቪዲዮ እየሰራ ይሄ ሀራም ሆም ተብዬው አንድ እህታችን አለች፣ የምትኖረው አውስትራሊያ ነው። የራሷ ቤት አላት፣ የራሷ ንግድ አላት። የምትፈልጉኝ ሰዎች በውስጥ አናግሩኝ። ኦኬ እኔ ልጅቷን እፈልጋለሁ ብሎ አንዱ ይመጣል፣ ስህር ያሰራባታል፣ ፎቶ ያነሳታል። ይሄን ያህል ስጭኝ፣ ያለዛ ሚዲያ ላይ ፎቶሽን አወጣለሁ፣ ቪዲዮሽን አወጣለሁ። ይሄ በቅርብ የተከሰተ ነገር ነው። ዘውጁና ከመጣ በኋላ ስሙ መረጃ። ኦራይት ኖ ፕሮብለም። ሊስን ጋይስ ኦኬ። እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች አገናኝተዋታል። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮና ፎቶሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ ፎቶና ቪዲዮ ከላከች በኋላ ላይ እንትን ይለውና ዝም ይላታል። ከዛ ምንድን ነው ማለትም አሳውቀኝ፣ ትዳር ብላ የመጣው አንተ ነህ፣ ስለዚህ መጨረሻውን አሳውቀኝ ምንድን ነው ምናምን ስትለው ብር አምጪ አላት። እንዴ ብር ለምን አመጣለሁ ምናምን ስትለው ብር ማምጣት አለብሽ፣ 200 ሺህ ብር ማምጣት አለብሽ አላት። ምንም በተመለከተ ነው ማመጣው፣ አልሰጥህም አለችው። እንግዲያውስ እንደዛ ከሆነ ሶሻል ሚዲያ ላይ ፎቶሽንና ቪዲዮሽን እለቃለሁ አላት። ያው ሸሪያው ይፈቅድልኛል ብሎ ተሸፋፍና የነበረችዋለች እንድትገለጽ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላያከችለት ማለት ነው ለማየት። በዚህ ደረጃ ብልግና እየተሰራ ነው ያለው። ትዳር እናጋባለን እያሉ ብዙ ሰዎች የሰው ሕይወት እያበላሹ ነው እና በጣም ያሳዝናል። እንዲህ አይነት ነገሮች እየተደረጉ ነው ያሉት።
አንድ መላ ቢበጅበት ጥሩ ነው። ያጀማ እዚህ ኦንላይን ላይ እናጋባለን። በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ በየትኛውም ሚዲያ እናጋባለን ብሎ የሚነሳ ሰዎች ከበስተኋላቸው ሌላ አጀንዳ ነው ያላቸው። የሰው ህይወት እየተበላሸ ነው። የሰው ህይወት እየተቀጠፈ ነው። የእህቶቻችን ህይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ። ሁላ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም። ለመተዋወቅ ተብለው በውስጥ ለውስጥ ያወራሉ። ቪዲዮ ላኪ፣ ፎቶ ላኪ ይባላል። ፎቶና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ ያ ፎቶና ቪዲዮን ካየ በኋላ ያ ሰው እለቅብሻለሁ እያለ እያስፈራራ ገንዘብ መቀበል ጀምረዋል ማለት ነው። እንግዲህ አሁን የስንቱ ይፍጨው ወድ ይፍጨው ስንቱ ያለበት ነገር ማለት ነው። እና ጥንቃቄ አድርጎ ለማለት ፈልጌ ነው። ትንሽ ደስተኛ አይደለሁም በእንደዚህ አይነት ነገር ላይ ማለት ነው። ይህን ስሰማ ትንሽ እንትን ብሎኛል፣ ረብሾኛል። ምን ያህል ከባድ እንደሆነ ማለት ነው። ማለት እንግዲህ እቺ ልጅ የተናገረች ነው እኛ የምናውቃት አካባቢ ላይ ያለችው። አሁን ደግሞ ሌላ ቦታ ደግሞ ያሉ ሰዎች ደግሞ ምን ሊሉች እንደሚችሉ አስቡት። አረብ ሀገር ያሉ እህቶቻችን አስቡት። አውሮፓ ላይ ያሉትን፣ አሜሪካን ሀገር ያሉትን ትዳር ይፈልጋሉ። ሪል ነው፣ እውነት ነው። ግን ትዳር ከፈለጋችሁ በቤተሰብ ጨርሱ። ቤተሰብ አካባቢ ላይ ሄዱና ጨርሱ። በምታውቁት ሰው ጨርሱ። ቢያንስ በውስጣቶቻችሁ አካባቢ ላይ እንኳን በጨርሱ ቢያንስ የሚታመን ሰው ይኖራል። ኦኬ። የሆነ ነገር ከፈለገ ትዳር የሚፈልግ ከሆነ መጀመሪያ ቤተሰባችሁን ይጠይቅ። ሄዱ አባታችሁን ሄዱ ይጠይቅ፣ ወንድማችሁን ሄዱ ይጠይቅ። ሶሻል ሚዲያ ላይ ምንም ነገር ሲመጣ አትቀበሉ። እንዲህ አይነት ነገር ከመታመም በላይ ትልቅ ነገር የለም፣ ህመም የለም። እና ጥንቃቄ አድርጉ ለማለት ፈልጌ ነው። አፎን አጉል ሰዓት ላይ ነው እንትን ያልኩት ማለት ነው። ኢብራሂምዬ አብሽር ኡስታዝ። ነገር በጣም ያሳዝናል። ማለት የሰው ህይወት በጣም ከባድ ነው። ደግሞ ያስፈራራሉ። ምን ይላሉ? የሚገርመው ፓርት እሱ ነው። ከባድ በዚህ ልክ ማንነትን ማለት ከባድ ነው። ስምና ማጣት ማለት እንግዲህ ሳምንት ጉዳት ነው። እንግዲህ ከዚህ በላይ ምናምን ሊባል አይቻልም። ይህ ብልግናም ተባለ የሰው ንብረት አማና ወስዶ እንደገና በዛ ላይ ደግሞ እንዲህ አይነት ነገር ኃላፊነት የማይወስድም ከሆነ አስቸጋሪ ነው። አድራጊዎቹ ራሱ ማስተካከል እንግዲህ ጠብቁ፣ ወንድሞች እህቶቻቸውን ጠብቁ። በቃ መሆን ካለበት በእናንተ በኩል በአባቶቻቸው በኩል መሆንም ካለበት በሚታወቅ እንደዚህ እህቶች ለእህቶች በሚሆንበት ለምሳሌ እህቶች ያገቡ ካሉ የባላቸው ወንድሞች ካሉ የባላቸው ጓደኞች ካሉ በሚታወቅ ሰው አድርጋችሁ ትዳር ተዘወጁ ስትዘወጁ። በተረፈ የሚዲያ ሲሳይ እናንተ መሆን የለባችሁ። ለምን ፎቶችሁ ይወጣል፣ ለምን ቪዲዮችሁ ይወጣል? ላያገባችሁ ነገር እሱ ብር ለመውሰድ ነው ወንዱ የሚያደርገው። እና እንደዛ ነው። በሶሻል ሚዲያ አገባችኋለሁ ብሎ የሚመጣ ወንድ ጥንቃቄ አድርጉ። ሊያገባችሁ አይደለም፣ ህይወታችሁን ሊያበላሸው ነው። ደላላዎቹም ብር ለመቀበል ቢዝነስ ላይ እየሰሩ ያሉት ደላሎቹ ማለት ነው። ቢሮ ከፍተን ምናምን ነገር የሚሉ ደላሎች አሉ። ደላሎቹ እነማን ነው ቢሮ እንከፍታለን እያሉ ያሉት? አዲስ አበባ ላይ ቢሮ ልንከፍት ነው። አዲስ አበባ ላይ ቢሮ ትከፍታለች፣ እሱን ታስቀምጠዋለች። እሱ በየወሩ አባል ሆኖ እያለ ገንዘብ ይቀበላል። ቢዝነስ በማን በእህቶቻችን ላይ ቴሌግራም ላይ ተቀላቀሉ። ያጀማ ወደ ተግባር እንሄዳለን። ማይ ፋሚሊ ሬዲ ናችሁ ወይ? ቴሌግራም ላይ ተቀላቀሉ። በሰማይ ካልሆነ